የጀነት ተስፋና እስልምና ብዙዎች ይሰግዳሉ ተስፋ ግን የለም ኢባዳን ያደርጋሉ አድርጉ የተባለችውን የእስልምና ህግጋቶችን ሁሉ ያደርጋሉ ነገር ግን የጀነት ተስፋ የለም ለምን ሰላም ይብዛላችሁ ወልዳ ዳሎተ በርባና ስር የምትገኙት ቅዱሳን እንዲሁም በተለያየ ግሩፕ ውስጥ የምትገኙት እንዲሁም ግለሰቦች ለእናንተ ሼር የሚደረግላችሁ ይህንን ሰምታችሁ ሙስሊም ከሆናችሁ የሙሐመድን ተከታይ ሆናችሁ ሰዎች ለህይወታችሁ መልስ እንድትሰጡ እንዲሁም ሌሎች በደሙ የታጠባችሁ ከጨለማ ወደ አስደናቂ ብርሃን የተጠራችሁ ይህንን አውዲዮን ለሌሎች በጨለማ ውስጥና በቀንበር ስር የታሰሩትን ሼር እንድታደርግላችሁ ይጠይቃል በርኢሴ እንደተናገርኩ ብዙዎቹ ሶላትን ያደርጋል ይሰግዳል ዘካን ይሰጣል እስልምና ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ ተቀብሏል ስለዚህ ይሰው የእስልምናን ሃይማኖት ተቀብሏል ወይም ደግሞ እቺ ሴት የእስልምናን ሃይማኖት ተቀብላለች ዘካን ይከፍላል ረመዳንን ይጾማሉ ከቻሉ ደግሞ ሐጅ ይሄዳሉ ሄዶ የሴትን ብልት የሚመስል ያ ጥቁሩ ድንጋዩን ይስማሉ ኤኑ ሁሉ አድርጎ ጀነት ትገባለሽ ወይ ጀነት ትገባለህ ወይ ብላችሁ ብትጠይቁት መልሳቸው ምንድነው የሚሆነው ወላሁ አዕለም አላህ ነው የሚያውቀው እኛ የምናውቀው ነገር የለም ይላል ለምን ይሆነ ለምን ተስፋ አጡ የእስልምና ሃይማኖትና የጀነት ተስፋ ለምን ተቃራኒ ሆነ መልሱ አንድና አንድ መንገድ ላይ ስለሌሉ የትኛው መንገድ ወደ ጀነት የሚያስከዳው መንገድ ላይ የለም ታዲያ ምን እያደረጉ ነው መንገድ ላይ ከሌሉ እያደረጉማ ያሉት መንገድ እየጠየቁ ነው አሳዩም እያሉ ማስረጃ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين نمبر بسم الله الرحمن الرحيم በጣም እጅግ አዛኝና ሩህሩህ በሆነው ስም እጀምራለሁ አልহামዱሊላሂ ረቢል ዓለሚን ምስጋና ለሰማዩ ጌታ ለዓለማት ጌታ ይገባ አርረህማን الرحيم ሩህሩህና በጣም አዛኝ ለሆነው مالك يوم الدين
የመጨረሻው ዘመን ጌታ ለሆነው ኢያከ ነዕቡዱ ወኢያከ ነስተዒን በአንተ እመካለሁ አንተን አመልካለሁ ወይ አንተን እገብራለሁ ወኢያከ ነስተዒን በአንተም ደግሞ እመካለሁ እርዳታም ባንተ ነው اهدنا الصراط المستقيم أباكي قطتنيا منገድ ምራን صراط الذين أنعمت عليهم ይህ መንገድም ከዚህ በፊት ለነ ወንጌላውያን በጎ የዋልኮላቸውን ለነ ተውራት ወይም ደግሞ ለሕግ ሰዎች ከዘፍጥረት ጀምሮ ያለውን የነብዩላህ ሙሳ ሕግ ማለት ነው لأن إنجيل لأن صحف الأنبياء ويم دقمو لنبيات مالتنا لأن الزبور عندهم دقمو لداوت لتسط أو مزمور النسو يتمروتن منقد ميران مالتنا لأن السو بقوي والكلاتشون منقد ميران نو إياك غير المغضوب عليهم በነሱ ላይ ያልተቆጣባቸውና ወለዳሊና እንዲሁም ያልተሳሳቱ መንገድ አሁን የጠራህላችሁ ከዚህ በፊት የነበሩት የነቢያት መንገድ ወደነሱ መንገድ ሚራን ነው ጥያቄው ታዳ መንገድ እየለመኑ ሳሉ መንገድ ላይ ነኝ ማለት ይቻላል ወይ ፈጽሞ ነው አይቻል በተውራት ዘመን ሰው የሚተዳደርበት ሕግ ነው አስርቱ ትእዛዝ ተሰጥቷል ይህ ትእዛዝ ከተጣሰ ወይም ደግሞ ከተሰበረ የሚከተላቸው ቅጣቶች ይኖራሉ በአዲሱ ኪዳን ደግሞ ነብዩላህ ኢሳ ብላችሁ እናንተ የምትጠሩት ወይም ደግሞ የአላህ ቃል ከሰማይ ሰማያት ወደ ምድር የመጣ አላህ ወደ ምድር የላከው የገዛ ቃሉን ማለት ሰማይና ምድርን የፈጠረበትን ቃሉን ወደ ምድር ከላከው በኋላ ሰው የሚኖረው ሰው ማመንና መከተል ያለበት አንድና አንድ ሕጉም ከዛ በፊት የነበረው ሕግ መሻር ሳይሆን ተሽሮ ሳይሆን በአዲሱ ሕግ ጥላ ስር ገባ የአዲሱ ሕግ ምንድነው ክርስቶስ ኢየሱስ ወይም ደግሞ አልመሲሁ ኢሳን መከተል እሱን ተከተለን መኖር በምን በህይወት እስከመቼ እስከ ለዘላለም መኖር ታዲያ ሙስሊሞች ይህንን መንገድ ስላገኙ የመንገድ ለማኞች ስለሆኑ የመንገድ ጠያቂዎች ስለሆኑ እንዴት የጀነት ተስፋ ይኖራቸዋል ፈጽሞኑ አይኖራቸው ፈጽሞኑ ሊያገኙት ማይቻል አላህ ሆይ ቀጥተኛ መንገድ ምረን ነው ይላል ከዚህ በፊት የመራቸውን ስትመራቸው በነበርከው መንገድ እነሱን መንገድ አስከትለን ነው ይያሉ ግን አልተከተሉ መምሰልና ማስመሰል ልዩነት አለ የእስልምና ሃይማኖት ህይወቱ ምን ይመስላል ማምሰል ነው ማስመሰል ወንዶቹ ስትመለከቱ ጺማቸውን ያረዝማሉ በዚያውኑ ደግሞ ሱራቸውን ያሳጥራሉ ይታጠባሉ ብልቶቻቸውን ይታጠባሉ አላህ ሰባት ቦታዎቹን ይታጠባሉ ይሰግዳሉ ነገር ግን የጀነት ተስፋ አላችሁ ወይ ትገባላችሁ ወይ ብለን ከጠየቅናቸው እሱን አላሁ አዕለም ዛቢሄር ነው የሚያውቁት ነው የሚሉት ታዲያ ይህ ህይወት ማስመሰል ነው ወይስ መምሰል ያገኙት መሰሉ እንጂ
አላገኝ ይህ ማስመሰል ይባላል ሴቶቹም ደግሞ እንዲሁም ነው ታጠባሉ ቅድም ያልናቸውን ሁሉ ያደርጋል ፊታቸው ልክ እንደ ፈረስ ጋር ይታሰራል ሕግ ነው ተብሎ አንድ ወንድ 4 ሴት ያገባል ሸሪዓችን ነው ብሎ እንደፈለጉት ያደርጋል ሴት ወንድ ዕቃ ሆኖ ይኖራል እሷም ደግሞ አሚን ብላ ተቀበላለች እሺ አሚን ብላ ከተቀበለች የጀነት ተስፋ ይኖራታል ብለን ከጠየቅነው እሷም ደግሞ ወላሁ አለም አላህ ነው የሚያውቀው ሱማ አላህ ያውቃል ብሎ ይመልሳል ታዲያ እስልምናና የጀነት ተስፋ ተገናኘች ወይ አልተገናኘች በሌላ መልኩ የእስልምና አስተምህሮ ስለ ጀነት ተስፋ ስትናገር ምንድነው በሱረቱ አልቃሪያ ምዕራፍ 101 ከቁጥር 5 ጀምራችሁ ስታነቡት የሰዎቹ ሥራ በዚህ ምድር ላይ ሲሰሩ የነበሩት በመጨረሻው ዘመን በሚዛን ላይ ይቀመጥና ይመዘንላቸዋል ነው የሚባለው መልካም የሰራችሁት ሚዛን እሱ ሸር ወይም ደግሞ ክፉ የሰራችሁን ከመዘነላችሁና ከደፋው ጀነት ትገባላችሁ ይላል فأما من ثقلت موازينه فهو في عيشة راضية ብሎ ነው እንዲሁም ደግሞ መልካም የሰራችሁትን ሥራ ደግሞ እሱ ሚዛንን ማድፋት ካቃተውና ካልቻለ ክፉ የሰራችሁ እሱ ደግሞ መልካምን ከደፋው فأمه هاوية እናታችሁ እሳት ይሆናል ነው ስለዚህ በመጨረሻው ዘመን እከሊት ጀነት ትገባለች እከሌ ጀነት ይገባል የሚባል ነገር የሚወሰን ነገር የለም ተስፋ የለም ሰገደ ኢባዳ አደረገ ሊገበር የሚገባውን ሁሉ ገበረ ሊያደርግ የሚገባውን ሁሉ አደረገ ይህን ሁሉ አድርጎ ጀነት ለማግባት ተስፋ አይኖረው በጭራሽ አንደኛ ይሄ ነው ሌላው ደግሞ አላህ በእናቱ ሆድ ውስጥ ሰውየው ወይ ደግሞ ሴትየዋ ጀነት ትገባለች ወይም ደግሞ ገሃነመ እሳት ትገባለች ሁሉንም ነገር አስቀድሞ በእናቷ ሆድ ውስጥ ወስኗል ብሎ በሐዲስ ይናገራል ሐዲስ አልአርበዒን 40ኛው ሐዲስ 4ኛው ሐዲስ ላይ ያለው ማለት ነው ያ ሐዲስ አስቀድሞኑ ሰውየው ደግሞ ሴትየዋ በእናቷ ሆድ ውስጥ ሆኖ ሳለ ጀነት ለማግባት ወይም ደግሞ መንግስተ ሰማያት ወይም ደግሞ ገሃነም ወይም ደግሞ እሳት ለማግባት አስቀድሞኑ ተወስኗል መልካም ሥራ ብትሰሩ በመጨረሻው ዘመን የእሳት በመጨረሻ ህይወታችሁ ጊዜ የእሳት ሰው ሆናችሁ ከተፈጠራችሁ በመጨረሻ የግድ የእሳትን ሰዎችን ሥራ ትሰሩና እሳት ትገባላችሁ ነው ማለት ለምንድነው ይህ የሚሆነው አስቀድሞ ተወስኗል ፈስቢቁ عليها الكتاب ሳቢቃው አስቀድማ ተወስኗለች ነው እንዲሁም ደግሞ ክፉ ሥራ የሚሰራ ሰውም ደግሞ የገሃነም ተብሎ የገሃነም ሥራ የሚሰራ ሰው ደግሞ ሰርቶ ክፉ ነገር ሰርቶ ጠጥቶ ዝሙት ሰርቶ የሚደረገውን ሁሉ አድርጎ አጸያፊ ነገሮችን ሁሉ አድርጎ በመጨረሻው ጊዜው ደግሞ መልካም ሥራ ይሰራና ጀነት ይገባል ይህም ደግሞ ለምን ሆነ ከተባለ በዚህ ሐዲስ ስትመለከቱ አስቀድሞ ነው ሰውየው ወይ ደግሞ ሴትየዋ የጀነት ተብሏ ስለተወሰነችለት በእናቷ ሆድ ውስጥ ስለተወሰነባት ለዚሁ ነው የሚባለው ውሳኔው ስራውን ያሸንፋል ማለት ነው ታዲያ እንዲማ ከሆነ የፈለገው ነገር ቢያደርግ ሶላት ቢሰግድ ሰደቃ ቢሰጥ ሁሉ የሚገባቸውን ነገር ሁሉ ቢያደርግ
መንግስተ ሰማያትን ለማግባት የትኛው ተስፋ ይኖረኛል? ታዲያ እስልምና ምን ያህል ለጀነት ተስፋ ይኖራታል ብለን እንጠብቀዋለን? የለም። ሌላው ደግሞ ሙስሊሞች ጀነትን ለማግባት ተስፋ ለምንድነው የማይኖራቸው ብለን ከጠየቅነው እነሱ የሚከተሉት ነቢያቸው ሙሐመድ ራሱ ጀነት ለማግባት ተስፋ የላቸው፣ ያመኑት ነገር የለም። አንደኛ በሐዲስ እንዲህ ብሎ ነው ተናገረ፣ ላ የድኹሉ ጀነተ አሐዱኩም ቢአመሊህ ብሎ ነው ተናገሩት። ማናችሁም ብትሆኑ በስራችሁ መንግስተ ሰማያትን አትገቡም አለ። እሳቸው በአንደበታቸው ሲናገር ቡኻሪ ነው ተናገረው ሐዲሱ። ላ የድኹሉ ጀነተ አሐዱኩም ቢአመሊህ የሳቸው ተከታይ የሆኑ ሱሐባዎቹ እንዲህ ብሎ ጠየቁት፣ ወላ አንተ ያ ረሱላህ የአላህ መልእክተኛ ሆይ እርሶስ ቢሆኑ አይገቡም ወይ ብሎ በጠየቁ ጊዜ እንዲህ ብሎ መለሱ፣ ነዓም ወላ አነ ኢላ አየገመት የአላህ በረሕመት። አዎ እኔስ ቢሆን አልገባም አላህ በራሱ እዝነት ካስገባኝ በስተቀር ብሎ ተናገሩት። እየተረዳችሁ? ስለዚህ እሳቸውም ቢሆኑ የእሳቸው ተከታዮቹም ቢሆኑ የጀነት ተስፋ የለም። ሌላው ደግሞ ነቢዩ ሙሐመድ በኔም በእናንተም ምን እንደሚሰራ አላቅም ብሎ ነው የተናገሩት። በሱረቱ አልአሕቃፍ ምዕራፍ 46 ከቁጥር 9 እንዲህ ብሎ ይነበባል፣ ኢና አው ኢያኩም ነው ማ አድሪ አሉ ማ አድሪ ላ አድሪ ማ የፍዐል ቢ ወላ ቢኩም በኔም በእናንተም ምን እንደሚሰራ አላቅም ብሎ ነው ተናገሩት። እንግዲህ መጽሐፍ ቅዱስ ሲናገር እውር እውሩን ቢመራ ሁለቱም ተያይዞ ወደ ገደል ይገባሉ። ላ አድሪ ማ የፍዐል ቢ ወላ ቢኩም ኢን እተበዕ ኢላ ማ ዩሃ ኢለየ ወማ አነ ኢላ ነዚሩን ሙቢን እኔ ግልጽ አስፈራሪ እንጂ ምንም አይደለሁም ብሎ ተናገሩት። የሚከተለውን ነገር በኔም ምን እንደሚሰራም አላቅም ብሎ ነው ተናገሩት። ታዲያ እሳቸው ራሳቸው ለጀነት ተስፋ ስለሌላቸው ማንም በስራው ደግሞ ጀነትን አይገባም ብሎ ከተናገሩ እናንተሳ ምን ተስፋ አላችሁ? ሱሪህን ስላሳጠርክ ሱና ነው ብለህ ደግሞ ጽምን ስላሳደክ አይንሽ ስለተሸፈነልሽ ቀሚስ ስለለበሽ ማግባት ይቻላል? አይቻልም። ሴቶቹን በተመለከተ እነሱ በጭራሽም ጀነት ለማግባት በእነሱ በጣም እንደሚከብድ ሐዲስ አቡ ዳውድ በጣም ተናግሯል። አቡ ዳውድ በጣም ነው ያወራው ነብዩ የተናገሩት ማለት ነው። ሴቶች እንደ ቡራቡሬ አህያ እንደሆነ በጀነት ተፈልጎ እንደሚገኙ ነው እሳቸው የተናገሩት። እንደውም ወንዶቹ ጀነት ሲገቡ ከወርቅ የተሰሩ ሴቶቹን ያገባሉ እንጂ እነሱን እንዳይደለ። ስለዚህ በዚህ ምድር ላይ ያሉ ሴቶች ሙስሊሞቹ ወዴት ይገባሉ ብለን ጠይቀነው መልስ እንዳጣናቸው ሴቶች ሌላ ርዕስ አይሆንብኝ እንጂ ወንዶች 70 ሴቶች በጀነት ውስጥ ያገባሉ፣ ሴቶች ደግሞ ስንት ወንድ ያገባሉ ብለን ጠይቀነው መልስ ያጣነበት ይስልምና አስተምሮህ። በሌላው ባልኩ ደግሞ እስልምናና
ተስፋ ለምንድነው ተቃራኒ ሆነችው ብለን ከጠየቅነው ሱረቱ ሰበእ ምዕራፍ 34 ቁጥር 24 ላይ من يرزقكم من السماوات والأرض قل الله تسمعنا كمدر زنامنا بقايان النساتاچو ماناو بل الله نو بلا ملس الله إنا أو إياكم لألا هدى أو في دلال مبين إنيا ويم دقمو إننت بتككلنيا مساسات وسطنن ويم دقمو بتككلنيا منغل لاينن بلاچو إنيا ويم دقمو إننت من مالك إنيا نن بتككلنيا منغل لاينن አለን ወይም ደግሞ አይታወቅም እናንተ ሊሆን ይችላል ወይ ደግሞ እኛንን በግልጽ ሲሂተት መንገድ ላይ ነን ያለነው ወይም ደግሞ አይታወቅም እናንተ ናችሁ በትክክለኛው ሲሂተት ውስጥ ያላችሁ ብሎ አስተምሯል እንዲሁ ብሎ ካስተማረ እስልምና የቱ ተስፋ ነብዩ መሐመድ ትክክለኛ መንገድ ላይ እንደሆኑ ራሳቸው አላወቁ አንድ ነገር እንድትገነዘቡልኝ የሚፈልገው ነገር እስላም ማለት መንገድ አይደለም ሃይማኖት ነው የሃይማኖት ስም የሆነ የአንድ ተቋም ወይም ደግሞ የሆነ የአንድ ድርጅት ስም ነው እንጂ መንገድ ማለት አይደለም መንገድማ ቢሆን ኖሮ ኢህዲነ ሲራጠል ሙስተቂም አላህ ሆይ ቀጥተኛ መንገድ ምራን ብሎ አይለመንም ነበርና ገብታችኋል አይደለም ስለ መንገድማ ሙሐመድ እኛ ወይም ደግሞ እናንተ በትክክለኛ መንገድ ላይ ናችሁ ወይም ደግሞ ነን ብሎ ተናግሯል ለዚህም ነው በቀን 17 ጊዜ አላህ ሆይ ቀጥተኛ መንገድ ምራን ብሎ የሚለመን በቀን ስንት ነው አልኳችሁ 17 ጊዜ ሶላተ ሱቢ ሁለት ረካዓ ነው የሚሰገደው ሁለቱም ጊዜ አላህ ሆይ ቀጥተኛ መንገድ ምራን ተብሎ ይለመናል ልዩነት የለው በሰባት ሰዓት ላይ በዙሁር ሰላት ላይ አራት ጊዜ አራትና ሁለት ስንት ነው 6 በ10 ሰዓት ላይ 10 ተብሎ በሚታወቀው ሶላት ላይ አራት ጊዜ 6 እና 4 10 በመግሪብም ደግሞ 3 ጊዜ 12 ሰዓት ተኩል ላይ የሚሰገደው 3 ጊዜ አላህ ቀጥተኛ መንገድ ምራን ተብሎ ይለመናል 10 እና 13 10 እና 3 13 በሁለት ሰዓት ላይ የሚሰገደው ኢሻእ ተብሎ የሚታወቀው ላይ ደግሞ 4 ጊዜ 4 እና 13 ነው የሚሆነው 17 በቀን 17 ጊዜ መንገድ ይለመናል ለምንድነው መንገድ የሚለመነው ነብዩ መሐመድ ራሳቸው መንገድን ስላላወቁ አላገኙ እኛ ወይም ደግሞ እናንተ በትክክለኛ መንገድ ላይ ወይም ደግሞ በግልጽ መሳሳት ውስጥ ነን ብሎ ስለተናገሩ ገብታችኋል አይደለም አላገኙም ማለት ስላላገኙ ነው በቀን 17 ጊዜ የሚለምኑት ተረዳችሁ ታዲያ እስልምናና የጀነት ተስፋ ምን አገናኛ ለየት ያሉ ናቸው ሁለቱም ተቃራኒዎች ናቸው ምን ያህል ብትሰግድ ምን ያህል ኢባዳዎችን ብታደርግ ምን ያህል የእስልምናን አቂዳዎች 11 አቂዳዎችን ብትፈጽም የትኛው ህግጋትን ብታደርግ የጀነት ተስፋ የለው እኔ አሁን ጀነት ትገባለህ ወይ ብዬ ቢጠይቅ አረበኛ ልትናገር ትችላለህ የቁርአን ሐፊዝ ልትሆን ትችላለህ የትኛውም ቃዲ ልትሆን ትችላለህ ዑለማ ልትሆን ትችላለህ በጣም ለየት ብለህ ጠለቅ ብለህ አንብበህ ልትሆን ትችላለህ ነገር ግን የጀነት ተስፋ የለም አንድ ሃይማኖት የህይወትን መልስ የህይወትን ጠም የህይወትን ረሃብ ካልመለሰ ነገሩ የሰዎቹ ፍልስፍና ሰዎቹ በአንድ ወቅት ውስጥ በአንድ ወቅት የተፈላሰፉ ነው እንጂ ከአላህ ዘንዳ የመጣ እምነትም ሆነ ሃይማኖትም ማለት ይሄን ከተረዳችሁልኝ ታዲያ ምን ያስፈልገናል እንዴት እንሁን እንዳላችሁ እንደሆነ የዛሬ 2020 ዓመት አላህ ወይም ደግሞ ፈጣሪ
ሰማይና ምድርን የፈጠረበትን የገዛ ቃሉን ወደ ምድር ላከ። ለዚሁ ነው ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ጀምራችሁ ስታነቡት አንተ የላከው ልጅን ብሎ የሚናገር ምንድነው? የተላከ ልጅ ማለት ቃል ማለት ነው። ልጁ ቃል ነው። በመጀመሪያ ቃል ነበረ። ቃሉ የማን ነው? ያው ወይም ደግሞ የፈጣሪ አላህ የፈጠረበት ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር። ቃሉ ይህ ቃል ወደ ምድር መጣ። አንተ የላከውን ማወቅ እሱ ይቺ የዘላለም ሕይወት ናት የምለው የዘላለም ሕይወት እንድታገኙ ፈለጋል። ይህ የዘላለም ሕይወት የምታገኙት ክርስቶስ ኢየሱስ እንደሞተልህ በልብህ አመነህ በአፍህ መስክረህ በልብሽ አምነሽ በአፍሽ መስክረሽ የዘላለም ሕይወት ወይም ደግሞ ሐያተል አበድያን ማግኘት ትችላለሽ። ስለዚህ ዛሬ ኑዛዜን የሚያስተላልፍልሽ እባክሽ ክርስቶስ ኢየሱስ እንድትድኑበት በሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኙ እንጂ እንዳይጠፋ እግዚአብሔር አንድያ ልጁ አላከውም ብሎ የምናገሩት የዘላለምን ሕይወት እንድታገኙት እንጂ እንድትጠፉ አይደለም። አላህ የገዛ ቃሉን ወደ ምድር ላከ። ቃሉ ወደ ምድር መጣ፣ ሥጋ ለበሰ። ቃሉ ሥጋ ሆነ ማለት ሥጋው ለበሰ ማለት ነው። እሱ ቃል ስለኔ ሰው ሆነ። እኔ ሰው የሆንኩ ኃጢአት ሰርቻለሁ፣ ማዕሲያ አድርጌያለሁ። ስለኔ ሰው ሆነልኝ፣ የአላህ ቃል ማለት ነው። ስለዚህ ስለኔ ሞተልኝ። እሱ በመስቀል ላይ በሰራው ስራ ጀነት ገባለሁ እንጂ በቀን 5 ጊዜ ታጥቤ ጀነት አልገባም ብለሽ ካመንክ መንግስተ ሰማያትን ትገባለህ ማለት ነው። ይህን እንድታደርጉ ጥሪ አደርግላችኋል። ሰው መንግስተ ሰማያት የሚገባ ተስፋ የሚኖረው ክርስቶስን ካመነ። ክርስቶስ ምንድነው የሚታመነው? እንዴት ነው የምናምነው? ለምሳሌ እንደ አንድ ተስፋ አሁን የሚነግራችሁ እኔ እመጣለሁ ብሏል። ተመልሼ እመጣለሁ ብሏል። መጥቶ ምን ለማድረግ? ወደኔ ከኔ ጋር ለዘላለም እንድትኖሩ ይወስዳችኋል። ስለዚህ ልባችሁ አይታወክ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህማ ባይሆን ኖሮ አልነግራችሁ ነበር። ስፍራ ላዘጋጅላችሁ ዘንድ እሄዳለሁ። ስፍራም ካዘጋጅላችሁ በኋላ ከኔ ጋር ለዘላለም እንድትኖሩ ተመልሼ እወስዳችኋለሁ። አሁን ኢየሱስ ይመጣል፣ ይወስደናል። ሙሐመድስ መጥቶ ምንድነው የሚያደርጉት በመጨረሻ ዘመን? እስቲ እናነጻጽራቸው። ብናነጻጽራቸው ምን ይሆናል? እሳቸው ተስፋ አለ። ነብዩ ሙሐመድ እስቲ አሁን በመጨረሻው ዘመን መጥተው ከጀዳል ያገለግሉናል? አይችሉም። አንድ ዱዓ ወይም ደግሞ አንድ ጸሎት አድርጓል። እሳቸው 3 ጸሎት በአንድ ጊዜ ነው ያደረጉት። 3 በጣም ፈርቶ ማለት ነው። ምንድነው ዱዓዩ? اللهم إني أعوذ بك من عذاب جهنم. الله وي كإسات جهنم إسات نزع أوطاي بلو لمن عند ስለዚህ እሳቸው ከገሃነመ እሳት ራሱ ነፃ ለማውጣትና አለማውጣታቸው አጠራጣሪ እንደሆነ ነው የተናገሩት። እርግጠኛ አይደሉም እሳቸው። ሁለተኛ اللهم إني أعوذ بك من فتنة القبر ብሎ من فتنة القبر
መቃብር ጥያቄ በዛን ጊዜ እንደ እስልምና አስተምሮ እንደሆነ ሶስት ጥያቄዎቹን ናክርና ሙንከር የሚባል ጥያቄ ያቀርባሉ አንድ ሰው ከተቀበረ በኋላ መረቡክ ያንተ ረቢ ወይም ደግሞ ያንተ አላህ ማን ነው ብሎ ይጠየቃል ነው የሚባለው። ይሄ ደግሞ ለምንድነው የምነሳ ለምንድነው ይሄ ጥያቄ ይነሳል ተብሎ የሚያስፈራሩት? ላኢላሃ ኢላላህ ሙሐመድ ረሱሉላህ ካላልክ ወይም ደግሞ ካላልሽ ከእሳት በተሰራው መዶሻ ጭንቅላት እስኪቀጠቀጥ ይመቱሃል ነው የሚል ማስፈራሪያ ኢሳን እንዲክድ ማድረግ ነው። ገብታችኋል አይደለም? በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣን የተባለልን ነፃነትን ሊነጥቀን። ሁለተኛ ጥያቄያቸው ምንድነው? ማን ነብይ ያንተ ነብይ ማን? ኢሳ ነው እንዳትል ሙሐመድ እንድትል ተፈልጎ ነው። ገብታችኋል አይደል? በቀን ማስካድ ማለት ነው። ይሄ በሌላ ማለት በጣም ጥልቅ ምስጢር ነው እስልምና ጥልቅ ምስጢር። ሶስተኛ ጥያቄያቸው ምንድነው? ማዲኑካ ሃይማኖቴ ምንድነው ተብሎ እስላም ነኝ እስካላልከው ድረስ ትቀጠቀጣለህ። መቼ የተፈጠረ እስልምና? ትላንት የዛሬ 1400 ምናምን ዓመት 41 እንደዛው ማለት ነው። ገብታችኋል? ትላንት የመጣችውን ሃይማኖት እንድትከተሉ በግድ ለማስገደድ እነዚህ ሶስት ጥያቄዎች ይጠየቃሉ። ልብ በሉ። ሶስተኛ የእሳቸው ልመና ምንድነው? የእሳቸው ጸሎት اللهم إني أعوذ بك من مسح المايا والممات ከመሲህ ደጃል ወይም ደግሞ ከሐሰተኛው መሲህ በመጨረሻው ከሚመጣው ያጎግና ማጎግ ከሚመጣው ከሚያስተው ጀዳል ከዲያብሎስ አላህ ሆይ እኔ አልችልምና ጠብቀኝ ብሎ ነው ለምኑት። ለዚህ ሶስቱ ጥያቄ ሁሉ መልሱ ማን ነው? ኢየሱስ ነው። ኢየሱስን ካመናችሁ ይሄን አትጨነቁበት። ሙሐመድ ራሱ በዛን ጊዜ ኢየሱስን ቢያምኑ ኖሮ አይጨነቁም ነበር። ስለዚህ ጥሪ የሚደረግላችሁ ወደ ነፃ አውጪው ግንባር ወደ ኢየሱስ የተባለው ድርጅት ነው። እሱ አላህ ወደ ምድር የላከ በሱ የሚያምን ሁሉ አያፍርም የተባለለት እንድንድንበት ከሰማይ በታች ከምድር በላይ የተሰጠን አንድ ብቻ ነው የተባለለት እሱም ደግሞ ክርስቶስ ኢየሱስ ወይም ደግሞ አልመሲህ ኢሳ የተባለለት እሱን እመኑ እላችኋለሁ፣ አምናለሁ። በጣም ብዙዎቹ ወደ ኢየሱስ እንደሚመጡና እንደሚድኑ ተስፋ አደርጋለሁ። ወዳችኋለሁ። ኢንሻአላህ ይህንን ካመናችሁ እንዴት ነው ማመን ያለብኝ ካላችሁ እጆቻችሁን አንሱና ንስሐ አስገባችኋል። ያ ረቢ በል ጌታ ሆይ አመሰግናለሁ፣ ልጅህን አልመሲህ ኢሳን ልከህልኛል፣ እሱም ደግሞ እንደሞተልኝ ከሞትም እንደተነሳ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ጌታ ሆይ ልጅህ አድርገን ስለተቀበልከኝ አመሰግናለሁ። በኢየሱስ ስም አሜን። ወገኖቼ ይህን ካላችሁ ድናችሁ። ባሌ አላመነም ካላመነ ባሌ ጋር እየኖርኩኝ እንዴት ሊሆን የምትሉት አብራችሁ ኑሩ። ሕይወት የግል ናትና ሚስት ያላመነችም ትሉ ከሆነ አብራት ነው ለሷም ይገለጥለታል። ቀስ ብለህ ንገር፣ ቀስ ብለህ ንገር። ከድቅድቅ ጨለማ ቶሎ ወደ አስደናቂ ብርሃን ኑ። ብርሃን ኢየሱስ እሱ ያድናችኋል። ሻሎም። የጀነት ተስፋና እስልምና ብዙዎች ይሰግዳሉ፣ ተስፋ ግን የለም። ኢባዳን ያደርጋሉ፣ አድርጉ የተባለችውን የእስልምና ህግጋቶችን ሁሉ ያደርጋሉ፣ ነገር ግን የጀነት ተስፋ የለም። ለምን? ሰላም ይብዛላችሁ ወልዳ ዳሎታ